አንዴ አንድ ባልና ሚስት ነበሩ አብረው ይኖር ነበር እና አንድ ሰዓት ላይ የራት ፕሮግራም አቀረቡ እና ያን ራት ፕሮግራም ለማድረግ ለሁለታቸው ነበር ያ ምግብ የተሰራው እና አንድ ለማኝ ይመጣና ይቆረቁራል ወንድሞቼ አላህ ከሰጣችሁ ረሃብ ማስታገስበት ስጡኝ ይላል ከዚያም ሚስቱ ለዛ የቲም ሰውዬ ትሰጠዋለች ለባሏ ሳትነግር ባሏ ከዛም ይመጣና ቅጥቅጥ ያረጋታል ድብድብ በጣም ታለቅስና እስከ መፋታት ድረስ ይደርሳሉ ከዚያ ይፋታሉ ከጊዜ በኋላ ሌላ ባል ታገባና እንዲህም ሁለተኛ ሰዓት ላይ ባልየው እንዲህ የራት ፕሮግራም ምናምን ብሎ ያመጣል የራት ፕሮግራም ከሆነ በኋላ አንድ የቲም ሰውዬ በድጋሚ ይመጣና ወንድሞቼ አላህ ከሰጣችሁ ርስቅ አካፍሉኝ ረሃቤ ላስታግስበት ከዚያ ለባሏ ተነግረውና ባሌ ሆይ እንደዚህ የቲም መጥቷል የሚበላ ያ ምናምን አለች ከዚያ ስጪው ይላታል ሂዳት ስትሰጠው የሰውየውን ፊት ስታይ ስቅስቅ ብላ ለቀሰች ባልየው ደነገጠ ምን ሆነሽ ነው ይላታል ይሄ እኮ ከጊዜ በፊት ለአንድ የቲም ሰው ምግብ በመስጠት ደብድቦኝ የነበረ ሰው ነው አለች ሱብሃንአላህ ባልየውም አብሯት አለቀሰ ያንተስ ደሞ ማልቀስ ምንድነው አለች እኔ እኮ ነኝ ከጊዜ በፊት እንደዚህ የቲም ሁኜ የለመንኩሽ አላት ሱብሃንአላህ ወላሂ የሚገርም ታሪክ ነው የሚገርም እውነተኛ ታሪክ ነው ደግሞ ወንድሞቼ ሱብሃንአላህ ከዚህ ቪዲዮ ምን እንማራለን መልካምነት ለራስ ነው አይከፈልበትም የሚባለው ነገር በጎ ከሰራ ለራስ